በሀገራችን ብዙ ሀብታሞች አሉ፣ ብዙ ባለጸጎች ግን የሉም። ሀብታሞች ከባለጸጎች የሚለዩት ገንዘብ የሚያገኙት የሌሎችን በመቀማትና እንዲያም ሲል በማደየት ሲሆን፣ ባለጸጎች ግን ሀብትን በድካማቸው ይፈጥሩታል። ታላቁ የአሜሪካ የመኪና አምራች ኩባንያ ባለቤት ሚስተር ፎርድ ስራውን የጀመረው አካፋና ዶማ በማምረት ነበር። ባለጸጎች ለሌሎች ይተርፋሉ እንጂ አይቀሙም። ሀገራችን ባሳለፈቻቸው 30ና 40 ዓመታት የኢኮኖሚ እድገት ጭላንጭል ቢታይባትም በሞራልና በሕግ ባለመመራቱ ብዙ ባለሀብቶችን እንጂ ብዙ ባለጸጎችን አልታደለችም። እነዚህ ድካምን ሳያዩ ልፋትን ሳይቀምሱ ገንዘብ ያግበሰበሱ ባለሀብቶች የሀገሪቱን ኢኮኖሚያዊ መዋቅር ከማናጋታቸው በላይ ወጣቱ ስነ ልቦና ላይ የፈጠሩት ጠባሳ በቀላሉ የሚታይ አይደለም። ከትንሽ ወደ ትልቅ፣ ከጠባብ ወደ ሰፊ፣ ከውድቀት ወደ ስኬት፣ ከኮረኮንች መንገድ ወደ ደልዳላ ጉዞ፣ ከመሳሳት ወደ መታረም፣ በመጨረሻም ከማጣት ወደ ማግኘት ከአካልና ከአእምሮ ብስለት ጋር እንደሚታደግ ወጣቶች ያስተማራቸው አርአያ የሚሆናቸው አልነበረም። ትናንት ምንም ያልነበረው ድንገት ዛሬ በርካታ ሚሊዮን ብሮች፣ ብዙ ህንፃዎች፣ ተሽከርካሪዎች፣ ድርጅቶች እንዳሉት ይሰማሉ። በቃ የሀብት መንገድ አጭርና አቋራጭ ብቻ እንደሆነ በድካም በጊዜ ሂደት መበልጸግ ሞኝነት እስኪመስላቸው ድረስ ስነ ልቦናቸውን አጣመማቸው። በጥቅሉ ከባለጸጎች ስኬት ጀርባ ብዙ የፈሰሰ ወዝ፣ የተንጠባጠበ ላብ፣ የተኮማተረ ጅማት፣ የታጠፈ አንጀት፣ የተላጠ ትከሻ አለ። ከሀብታሞች ታሪክ ጀርባ ግን ቅሚያ፣ ውንብድናና ማጭበርበር ይኖራል። ሀብት ከፈጠረው የቀላ ደረት፣ የወዛ ፊት ጀርባ የቆሸሸ ህሊና ሊኖር ይችላል። በሁለቱም ስፍራዎች ካየሁትና ከሰማሁት የገንዘብ ሽታ ፍልስፍና የተማርኩት ነገር ቢኖር የንጹህ ገንዘብ ሽታ ያዘባ የዶሮ ኩስ ሽታ ነው። የእውነተኛ ገንዘብ ጠረን የጭቃ፣ የኬሚካል፣ የጭስ፣ ከሰውነት ድካም የሚመነጭ የላብ ጠረን። አሁን በደንብ ስረዳው ለካ መጥፎ ሽታ የከብቶች አዛባ አይደለም፣ የዶሮ ኩስ አይደለም። መጥፎ ሽታ ድህነት ነው። መጥፎ ጠረን የሰው እጅ ማየት፣ ተቸግሮ ከሰው ፊት መቆም ነው። ቅርናት ማለት ስንፍናና ስርቁት ነው። ክርፋት ማለት ውድ ሱፍና ከረባት አስሮ እንደ ሀገር እርዳታ መቀበል።